ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ እጅግ በጣም ቀላል እና ለየት ባለ ኮንተንት መጥቼላችኋለሁ። እስከ ቪዲዮ መጨረሻ ድረስ በደንብ ከተከታተላችሁኝ ስለ ናቹራል ነምበሮች፣ ስለ ሆል ነምበሮች እንዲሁም ስለ ኢንቲጀሮች በቂ የሆነ ግንዛቤ ታገኙበታላችሁ። ወደ ቪዲዮ። ናቹራል ነምበሮች የሚባሉት በድሮ ዘመን ሰዎች ለቆጠራ ወይም ደግሞ ቁጥርን ለመቁጠር ይጠቀሙባቸው የነበሩ ነምበሮች ናቸው። ስቲል ያሉት ማለት ነው። ዲኖት የምናደርጋቸው በኤን ሲምቦል ነው። ኤን ሲምቦል እንጠቀማለን ናቹራል ነምበሮችን ዲኖት ለማድረግ ያው ኢንተርናሽናል ኮንቬንሽን ስለሆነ ነው። ስለዚህ እኛ በሌላ መሰየም እንችላለን። ነገር ግን በሌላ ከሰየምናቸው ከሌሎች ዓለማት ጋር መግባባት ስለማንችል በኤን እንሰይማለን ማለት ነው። ዲስክራይብ የሚደረጉት ናቹራል ነምበሮች በኤን ነው። 1 2 3 4 እና የሚቀጥሉ ቁጥሮች ይሆናሉ ማለት ነው። ስለዚህ ዛር ኮልድ ካውንቲንግ ነምበርስ ይባላሉ። ካውንቲንግ ነምበርስ የሚባሉት ያው መቁጠሪያ ለማለት ነው። ስለዚህ መቁጠሪያ ቁጥሮች ይባላሉ ማለት ነው ናቹራል ነምበሮች። በርስ ሆል ነምበርስ ማለት እንግዲህ ሰዎች ቁጥርን መቁጠር ከጀመሩ በኋላ ባዶን ለመግለጽ ምንም አይነት ቁጥር ማግኘት አልቻሉም። ስለዚህ እሱን ቁጥር ለመተካት ሲባል ዜሮን ማካተት ጀመሩ ማለት ነው። ስለዚህ ዜሮን ማካተት ከጀመሩበት ጊዜ ጀምሮ ሆል ነምበሮች ተፈጠሩ ማለት ነው። ስለዚህ ሆል ነምበሮች የሚጀምሩት ከዜሮ ይሆናል ማለት ነው። ከዜሮ ጀምሮ ናቹራል ነምበሮችን በሙሉ ያጠቃልላል ማለት ነው። ቀድሞ ኢንቬንት የሆኑት ናቹራል ነምበሮች ናቸው። ዘን ሆል ነምበሮች ይመጣሉ ማለት ነው። ሶ እንላቸዋለን ማለት ነው። ኢንቲጀርስ በንግዱ ዓለም ላይ ትርፍና ኪሳራ ይኖራል። ትርፍና ኪሳራዎችን ለመግለጽ ደግሞ የግድ እዳ ይኖራል፣ ትርፍ ይኖራል። ስለዚህ ኔጌቲቭ ቁጥሮችን የግድ ማካተት ይኖርባቸዋል ማለት ነው። ስለዚህ እነሱን ማካተት ስለነበረባቸው ኢንቲጀሮችን ፈጠሩ ማለት ነው። በኢንቲጀሮች መጠቀም ጀመሩ ማለት ነው። ታሪካዊ አመጣጣቸው ይሄ ነው። ዲኖት የሚደረጉት በዜድ ነው እንዳልኳችሁ። ሳይን ኮንቬንሽኖች ናቸው እነዚህ ሌተሮቹ ላይክ ዜድ ደብሊው ኤንድ ኤን ዴር ኮንቬንሽኖች ናቸው። ዓለም የተስማማባቸው ፊደሎች ናቸው። እነዚህ ናቹራል ነምበሮችን ሆል ነምበሮችን እና ኢንቲጀሮችን ለመግለጽ ማለት ነው። ዲኖት የምናደርገው በዜድ ነው። ዲስክራይብ ስናደርግ ዜድ -3 -2 -1 0 1 2 3 ሆል ነምበሮችን በሙሉ ይጨምራል። በዛ ላይ ደግሞ ኔጌቲቭ ቁጥሮችን በሙሉ አጠቃሎ የሚይዝ ከሆነ ዊ ኮል ኢት ኢንቲጀር ብለን እንጠራቸዋለን ማለት ነው። በነምበር ላይ ለማስቀመጥ ኢንቲጀሮች ነምበር ላይን ፎር ኤግዛምፕል ዲስ ኢዝ ኤ ነምበር ላይን ሂር ኢት ኢዝ 0 and 1 2 3 4 -1 -2 -3 -4 and here it continues also. በዚህ ነምበር ላይ ለመግለጽ ከዚህ በኋላ ያሉት ቁጥሮች በሙሉ ሆል ናቸው፣ ሆል ነምበር ናቸው። እዚህ በኋላ ያሉት they are natural then as a whole they are integers። ቪዲዮን እስከመጨረሻው ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ተጨማሪ ቪዲዮ እንዲደርሳችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ እንዳይረሳ። ባይ ባይ።